ሰላም የዩቲዩብ እና የቲክቶክ ተከታታዮች እንደምን ቆያችሁ? ዛሬ ይዤላችሁ የመጣሁት ኢኮኖሚክስ ግሬድ 9 ዩኒትስ 1 ሜቶድስ ኤንድ አፕሮችስ ኦፍ ስታዲንግ ኢኮኖሚክስ የሚለው በፓርት 3 ይዤላችሁ መጥቻለሁ ማለት ነው። እሱ እንድትከታተሉ በአክብሮት ጋብዛለሁ። ዛሬ ላይ የምንመለከተው ሜቶድስ ኤንድ አፕሮችስ ኦፍ ስታዲንግ ኢኮኖሚክስ ከማየታችን በፊት ከዚህ በፊት ምን አይተን ነበር የሚለውን አጠር እያደረግኩ እሄዳለሁ ማለት ነው። በፓርት 1 ላይ ኢንትሮዳክሽን ኦፍ ኢኮኖሚክስ በኢንትሮዳክሽን ኦፍ ኢኮኖሚክስ ስንል ሚኒንጉን አይተናል ነው። ሚኒንጉ አይተናል። ዲፊኒሽኑ በሚገባ የተረዳንበት ሁኔታ አለ። ኔቸርስ ኦፍ ኢኮኖሚክስ አይተናል። ኔቸር አስ ኤ ሳይንስ፣ ኔቸር አስ አን አርት እንዴት አድርጎ ገለጻ ይሰጣል የሚለውንም ያየንበት ሁኔታ ነበረ ማለት ነው። በፓርት 2 ላይ ብራንችስ ኦፍ ኢኮኖሚክስን አይተናል። ብራንችስ ኦፍ ኢኮኖሚክስ ስንል ኢኮኖሚክስ በየጊዜው ስኮፑ እያሰፋ እንደሄደ በፊልድ ደረጃ በብዙ ብራንች እንደሚጠራ አይተናል። ለምሳሌ ኢንተርናሽናል ኢኮኖሚክስ፣ ማቴማቲካል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ፣ ኢንቫይሮንመንታል ኢኮኖሚክስ፣ ማርኬቲንግ ኢኮኖሚክስ እንደዚህ አይነት የተለያየ አይነት በፊልድ ደረጃ የወጣ ነገር እንዳለ አይተናል። ነገር ግን አዘ ሞደርን ኢኮኖሚክስ ሴትስ ብራንችስ ኦፍ ቱ ነው። ሁለት ነው፣ ቱ ብራንች ነው ያለው። ያም ማይክሮ እንደ ማክሮ ኢኮኖሚክስን የሚለውን አይተናል። እነሱ ልዩነታቸው በሰንጠረዥም ጭምር ከዛም ባለፈ ደግሞ ምሳሌያቸውንም ጭምር ያየንበት ሁኔታ ነበር ማለት ነው። ዛሬ ላይ ግን የምንመለከተው ዘ ሜቶድስ ኤንድ አፕሮችስ ኦፍ ስታዲንግ ኢኮኖሚክስ የሚለውን ነው። ስለዚህ ሜቶዱ እንዴት ነው፣ ኢኮኖሚክስ የሚጠናበት ሜቶድ እንዴት ነው የሚለውን እናያለን ማለት ነው። at the end of this section, students will be able to methods of studying economics, ኢኮኖሚክስ የሚጠናበትን ሜቶድ ዲስቲንጉሽ ቢትዊን ፖዚቲቭ ኤንድ ኖርማቲቭ ኢኮኖሚክስንም በደንብ አድርጎ ልዩነታቸውን ይረዳል ማለት ነው። የሴክሽን ስንጨርስ የምንረዳው ነገር ሊኖር የሚችለው ያ ነው። 1.31 የምንመለከተው ሜቶድስ ኦፍ ስታዲንግ ኢኮኖሚክስ The fundamental objective of economics like any science is establishments of value generalization about certain aspects of human behaviors. እንደ ማንኛውም ሳይንስ እንደ ሌሎች የሳይንስ ሁነቶች ኢኮኖሚክስም ላይክ በዛ ደረጃ ጥናታዊ የሆነ ሁማን ቢሄቪራዊ ሊረዳው የሚችል እንዲሆን ይፈልጋል ማለት ነው። those generalization are known as theory ይህንን ጀነራላይዜሽን ስንል ቲዮሪ ማለት ነው። ስለዚህ ሳይንስ ደረጃ በቲዮሪ ደረጃ እንዲቀመጥ ይፈልጋል ነው። ይሄ ቲዮሪ ፒክቸርስ ኦፍ ሪያሊቲ ነው የምንለው ነው። ፒክቸርስ ኦፍ ሪያሊቲ ከሪያሊቲ የተቀዳ ሰዎች እውነት ነው ብለው ሊቀበሉት በሚችል ደረጃ ጥናታዊ በሆነ መልኩ እንዲቀመጥለት ይፈልጋል ነው። ኢኮኖሚክስ ቲዮሪ provides the basics of economic analysis which use logical reason. logical ይሄ ነው ለሎጂካል ሪዝን በሆነ መልኩ እንዲቀመጥለት ይፈልጋል ነው። there are two methods of logical reasons, namely deductive and inductive. ስለዚህ ይሄን ሎጂካል ሪዝን የምናመጣበት ሳይንሳዊ የሆነ ቲዮሪ የምናመጣበት ማንን ተጠቅመን ነው ማለት ነው? ዲዳክቲቭ እና ኢንዳክቲቭ ሜቶድ በመጠቀም ጥናቱን ያካሄዳል ነው። ዲዳክቲቭ ሜቶድ የምንለው ብዙ ጊዜ እነዚህ ጥናቶች በሪሰርች ዓለም ብዙዎቻችን እንጠቀማቸዋለን ነው። በሪሰርች ዓለም እነዚህ ሁለቱም እንጠቀማቸዋለን። ዲዳክቲቭ ሜቶድም ኢንዳክቲቭ ሜቶድም እንከተላለን ሪሰርች ስንሰራ ማለት ነው። ዘ ዲዳክቲቭ ሜቶድ ፕሮሰስድ ፍሮም ጀነራል ቱ ፓርቲኩላር ነው። ከጀነራል አይዲያ ይነሳና ፓርቲኩላር ሪያሊቲ ላይ ያስቀምጥልናል ማለት ነው። በስዕል ደረጃ ላይክ ይህንን ምስል ይይዛል ማለት ነው። ሰፊው በሆነ አይዲያ ይነሳና ስፔሲፊክ የሆነ ቦታ ላይ ሪያሊቲ ያስቀምጥልናል። ለምሳሌ አንኤምፕሎይመንት ሬትስ ኦፍ ኢትዮጵያ ይለናል። የኢትዮጵያ አንኤምፕሎይመንት ሬት ሀሳብ አይዲያ ያስቀምጥልንና
የአንድ ወረዳ ግኝትን የአንድ ወረዳ የአንኤምፕሎይመንት የስራ አጥነት ሁኔታ ያጠናልናል ነው ማለት። የማን አይዳ ይዛል? የኢትዮጵያ አንኤምፕሎይመንት ሬት አይዳ ይዛል። እየወረደ የሆነ ወረዳ ላይ ወርዶ ጥናት ዳታ ኮሌክሽን በማድረግ ኮንክሉዥን ደረጃ ይደርሳል ነው። ይሄ ነው። It involves a reasoning from a certain principles to analysis of specific factors. ስለዚህ ከማን ይነሳል? ከሰፊው አይዲያ ይነሳና ወይም ከሰፊው ኤሪያ ይነሳና ስፔሲፊክ የሆነ ፋክትን ያስቀምጥልናል ማለት ነው። ስለዚህ የኢትዮጵያን ኢምፕሎይመንት ሬት ካወራለን በኋላ የአንድ ወረዳ ዳታ ኮሌክሽን ሰብስቦ ፋክቱን ያስቀምጥልናል ማለት። ስለዛ ወረዳ የአንኤምፕሎይመንት ሁኔታ በደንብ አድርጎ ይገልጽልናል ነው። ኢን ኢፌክት it enables one to arrive at a particular conclusion starting from general statement ነው። ስለዚህ በፓርቲኩላር ኮንክሉዥን ፓርቲኩላር ኢኔብል ቱ ፓርቲኩላር ኮንክሉዥን ይነሳና ወደ የሚያደርስልን ፓርቲኩላር ኮንክሉዥን የሚሰጠን የጀነራል አይዲያውን ከጀነራል ስታርቲንጉን አድርጎ ነው ማለት። ከጀነራል ይነሳና ስፔሲፊክ የሆነ ኮንክሉዥን ይሰጠናል ነው። ያ ማለት የኢትዮጵያን ኢምፕሎይመንት ሬት ይነግረናል፣ ይተነትንልናል። ከዛ በኋላ ደግሞ አጠቃላይ አምጥቶ ደግሞ ወደ የአንድ የሚፈልገውን የወረዳ ኮንክሉዥኑን ያመጣልናል ማለት ነው። The conclusion are then verified against observed facts. Explain the means is example ምንድነው የምናደርገው? ማን ኢዝ ሞርታል አለ። ኤግዛምፕሉ ምንድነው ያለን? ማን ኢዝ ሞርታል። ማን ማለት በቃ አጠቃላይ የሰው ልጅ ነው። አሁን አጠቃላይን ነው ያመጣልን። ይሄ ማለት ጀነራል አይዲያ ነው። ይሄ ሁሉ የሰው ልጅ አለ። ሰው ልጅ ሟች ነው አለ። ለምሳሌ የሰው ልጆች ይሞታሉ ሲል አጠቃላይ የሰው ልጆችን ነው ያነሳልን። አበበ ኢዝ ማን አለ። ስለዚህ ወደ ማን መጣ? ወደ ስፔሲፊክ ኤሪያ መጣ ማለት ነው። ወደ ማን መጣ? ወደ አንድ ግለሰብ መጣ፣ ወደ አበበ መጣ ማለት ነው። ሰዎች አለ፣ ጀነራል አይዲያውን አነሳልን። ሰዎች ሟች ናቸው አለ። አበበ ደግሞ ሪዝኑ ምንድን ነው? የሰው ልጅ ነው አለ። ከዛ በኋላ ዜርፎር አበበ ኢዝ ምንድን ነው? ሞርታል ነው። ስለዚህ አበበ ምንድን ነው? ይሞታል፣ ሟች ነው። ስለዚህ ይሄ ስፔሲፊክ የሆነ ፋክት ላይ አስቀምጠልን ነው። ይሄ ነው የዲዳክቲቭ ሜቶድ። ይሄንን ነው። ኢንዳክቲቭ ሜቶድ ግን የዛ ሪቨርስ ነው። ያ ማለት እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ኢንዳክቲቭ ሜቶድ ኢዝ ኤ ፕሮሰስ ኦፍ ሪዝኒንግ ፍሮም ኤ ፓርትስ ቱ ሆል. This means involves reasoning from a particular to what? General, or from the individual to general. ከአንድ የሆነ አካባቢ ዳታ ይሰበስብና የሆነች ኤሪያ ዳታ ይሰበስብና የዛ አካባቢ አጠቃላዩን ሁኔታ ኮንክሉዥን ያመጣልናል ማለት ነው። ኮንክሉዥኑን ያመጣልናል። In this method, economics approaches problems of a sciences from a particular angle, reducing a gulf between theory and practice. The inductive methods develops economic theory on this of the basis of observation and experiment. ስለዚህ ይሄ በቤዚስ ኦፍ ኦብዘርቬሽን በኤክስፐሪመንት ሊያረጋግጥልን ይችላል ነው። ስለዚህ በሰበሰበው ዳታ ኤክስፐሪመንት ሊወስድ ይችላል። በሰበሰበው ዳታ ኦብዘርቬሽኑ አናላይሲሱ ምን ይላል የሚለውን የሚያሳምን ደረጃ ያስቀምጥልናል ማለት ነው። ሜቶድስ ኦፍ ኮምፕሬሄንሲቭ ዳታ አባውት አሁን ያልነው ኮሌክት ዳታ በማድረግ this attempt to is made to arrive at hypothesis based on በማድረግ conditions of collection observation of the collected data. ስለዚህ ያንን ዳታዎች በመሰብሰብ የአንድ አካባቢ ዳታ ወይም ፓርቲኩላር የሆነውን ዳታ በመሰብሰብ ሃይፖቴሲስ በመስራት ያንን ያስቀምጥልናል ማለት ነው። ኤግዛምፕል ዱሪንግ ዘ ሃርቨስት ፔሪድ
during the harvest period 1 meters of observation the price of grain decrease አለ። በመኸር ወቅት የገብሱ ዋጋ ምን ይላል አለ? ይቀንሳል አለ። ይሄ ምክንያቱ ምንድን ነው? This may associate with this increase in the supplies of grains at that time of the year. ይሄ ምክንያቱ ሊሆን የሚችለው ምንድን ነው አለ? በዛን ሰዓት የገብስ አቅርቦቱ ምን ይላል አለ? ይጨምራል አለ። ይሄንን ሪዝኖች ካመጣ በኋላ ጀነራል የሆነ አይዲያ አስቀምጠልን። ስለዚህ from this observation ልብ በሉ ጀነራላይዜሽን ካን ቢ ሜድ አለ። ከነዚህ ኦብዘርቬሽን ምን አደረገልን? ጀነራላይዝ ሜድ አደረገልን። ኪፒንግ አዘር ፋክተርስ ኮንስታንት አን ኢንክሪዝ ዘ ሰፕላይስ ሊድስ ቱ ፋል ኢን ፕራይስ አለ። ያ ማለት ዘ ሰፕላይ ኢንክሪዝ ዘ ፕራይስ ዲክሪዝ ነው። ዘ ሰፕላይ ኢንክሪዝ ዘ ፕራይስ ዲክሪዝ የሚለውን አይዲያ መጣልን ማለት ነው። የማንኛውም ዕቃ አቅርቦት ሲጨምር ዋጋው ይቀንሳል እንደማለት ነው። ይሄ የተነሳው ከማን ተነሳ? የገብስ በመኸር ጊዜ ዋጋው ይቀንሳል አለ። የሆነ በመኸር ጊዜ ዋጋ ይቀንሳል አለ። ከዛ በኋላ መጣና ምክንያቱ ይሄ ደግሞ ምክንያት ሊሆን የሚችለው የገብስ አቅርቦቱ ስለሚጨምር ነው በዛን ሰዓት አለ። ይሄንን ሲል ሌሎች ነገራቶች ቋሚ ሆነው ወይም ኮንስታንት ሆነው የአንድን ነገር ወይም ሰፕላይ አቅርቦት ሲጨምር ዋጋው ይቀንሳል የሚል ድምዳሜ ላይ ደረሰን። ያ ማለት ከሲምፕል ኦር ከኢንዲቪጁዋል ሪዝን በመነሳት የሆነ ጀነራል የሆነ ፋክተር ጀነራል የሆነ አይዲያን አስቀመጠልን ማለት ነው። ይሄ የኢንዳክቲቭ ሜቶድ ነው ማለት ነው። ኖት ዲዳክቲቭ ኤንድ ኢንዳክቲቭ ሜቶድስ አር ኮምፕሊመንተሪ ነው። ይሄ ባለፈውም አይተናል። በማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስ ምንድን ናቸው ብለናል? ኮምፕሊመንተሪ ነው ማለት ነው። ኮምፕሊመንተሪ እንዲገባን አንዱ ለአንዱ አስፈላጊ ነው። በጥናታችን ወቅት ኢንዳክቲቭም ዲዳክቲቭም ሜቶድ አስፈላጊ ነው። አንድ ጥናት ትክክለኛ ሊሆን የሚችለው ትክክለኛ አይዲያ ሊያስቀምጥልን የሚችለው ኢንዳክቲቭም ዲዳክቲቭም ሲቀመጥ ነው። ዲዳክቲቭም ኢንዳክቲቭም አስፈላጊ ናቸው ነው። ስለዚህ ኮምፕሊመንተሪ ነው። ለምሳሌ መኪና ነዳጅ አስፈላጊ ነው። መኪና ኖሮ ነዳጅ ከሌለው ዋጋ የለውም ነው በሌላ አባባል። ስለዚህ ለመኪና ነዳጅ አስፈላጊ ነው የሚለውን ነገር እንይዛለን። ዋን ሰፖርትስ ዘ አዘር አንዱን ለአንዱ ምን ይላል? ሰፖርት ያደርጋል ነው። they are not competing methods. Inductive and deductive always complement each other reasoning. ስለዚህ አንዱ ለአንዱን ምን ይላል? ያሟላል። but prefers inductive is not necessary of the truth of deduction. Inducting graces inductive is graces general conclusion from the specific interests, whereas deductive generates is knowledge of a specific interest. ይሄ በሚለው አይተናል ማለት ነው። approaches of studying economics የሚለው ደግሞ approaches of studying economics. Economics can be analyzed from a point of view of two perspectives, namely positive እንደ ኖርማቲቭ ሁለት አይነት እይታዎች ይኖሩታል። ምን ለማድረግ? አናላይሲስ ለማድረግ ነው። ፖዚቲቭ ኢኮኖሚክስ ኢዝ ላይክ ኤ ሳይንስ ዛት ዲልስ ዊዝ ናውሌጅ ኤንድ ፋክትስ ዌር ኖርማቲቭ ኢኮኖሚክስ ኢንክሉድስ ቫልዩ ጃጅመንትስ ኢዝ አፕላይንግ ዛት ናውሌጅ ኢዝ ሶልቭድ ፕሮብሌም። ለምሳሌ ፖዚቲቭ ሳይንስ ነው። ልትቀይረው ላትስማማበት አትችልም ነው ፖዚቲቭ ኢኮኖሚክስ ስንል። ፖዚቲቫዊ ጥናት ስንል ያ ትቀበለዋለ ነው ወይም እንደ መረጃ ትቀበለዋለ ነው። ልትቀይረው ምን አትችልም። ሳይንስ ነው፣ የተቀመጠለ እውቀት ነው። ያ ግን ኖርማቲቭ ኢኮኖሚክስ ግን ኢንቴል ቫልዩ ጀጅመንት ነው ማለት አንተ ልትስማማም ላትስማማም ትችላለህ። ያንተ አይዲያ ሰዎች ሊቀበሉት ላይቀበሉት ይችላል። ይሄ ደግሞ በቮይስ ወይም በድምፅ ሊለይ ይችላል ይሆናል ማለት ነው። ፖዚቲቭ ኢኮኖሚክስ
is concerned with analysis of facts attempted to describe the world as it is. ስለዚህ ፖዚቲቭ ኢኮኖሚክስ ምንድን ነው? ፋክት ነው፣ የተቀመጠ የገዓድ ዓለም ነው። ያንን ምን ታደርጋለህ? ትቀበላለህ ነው የሚገልጽልህ፣ ያ ነው። ስለዚህ it tries to answer the question ማለት የሆነ ጥያቄውን ምን ይላል? ይፈታልሃል ነው። what was or what will be. it does not judge ይውላችሁ it does not what judge the systems of good or bad or better or worse ብለን ምን ጀጅ የምናደርገው አይደለም። ጥሩ ነው፣ መጥፎ ነው፣ ትክክል አይደለም፣ ትክክል ነው የሚሉ ነገራቶች አይዲያችን አይገባም ማለት ነው። for example the numbers of secondary schools in Ethiopia is increasing አለ። ለምሳሌ የሰከንደሪ ስኩል ቁጥር እየጨመረ ነው። በኢትዮጵያ የሰከንደሪ ስኩል ቁጥር እየጨመረ ነው አለ። ምን ታደርጋለህ? ስለዚህ ትቀበላለህ። የፋክት ነው፣ የተቀመጠ የተጻፈ ነው ማለት ነው። the current inflation rates in Ethiopia is 12% አለ። አሁን ደረጃ የኢኮኖሚ ኢንፍሌሽን ሬቱ የኢትዮጵያ ምንድነው አለ? 12% ነው አለ። ይሄ ምንድነው? መረጃ ነው፣ ፋክት ነው፣ የተጻፈ ነው፣ ሳይንስ ነው፣ ትቀበላለህ ነው። እዚህ ውስጥ መጥፎ ነው ጥሩ ነው ምናምን አይዲያ ኦፕን አይደለም፣ ለሐሳብ ለመስጫነት የተቀመጠ አይደለም ነው። both of the above statements are positive statement ናቸው። ይኸውላችሁ ሁለቱም የላይኛዎቹ አሁን የጠቀስናቸው ኤግዛምፕሎች ፖዚቲቭ ናቸው። these statements are concerned with real facts ኢንፎርሜሽን ናቸው፣ መረጃ ናቸው፣ ሪያል ፋክት ናቸው። ትቀበላቸዋለህ፣ ትይዛለህ ነው። any disagreements of the positive can be cleared happens with a references on the fact ያ ማለት ምናልባት ሰዎች ከተጠራጠሩ ካልተቀበልከው ወደ ሌላ ሪፈረንስ ልትሄድ ትችላለህ። ግን ይሄ ኢንፎርሜሽን ነው፣ ትቀበላለህ ነው። ኖርማቲቭ ኢኮኖሚክስ ጋር ስንመጣ ግን ኖርማቲቭ ኢኮኖሚክስ ኮንሰርንድ ዊዝ ኤ ኩዌስችን ሰች አስ ዋት ኢኮኖሚ ኦውትስ ቱ ቢ ኦር ዋት ኢኮኖሚ ሹልድ ቢ it evaluates that describably of alternatives outcomes based on value judgment about what is good and what is bad. በኖርማቲቭ ኢኮኖሚክስ ሲስተም ስንመለከተው ቫልዩ ጀጅመንት ነው። ያ መጥፎ ነው፣ ያ ጥሩ ነው የሚል ሀሳብ ለመስጠት ኖ ይሄ አይደለም፣ ኖ ይሄ መሆን የለበትም የሚለውን ሀሳብ የመስጠት መፍታችን የተጠበቀ ነው ማለት ነው። in this case a science normative economics is loaded with value judgments. what is good for individual may be not good to another. ለአንተ ጥሩ የሆነውን ለሌላው ደግሞ ጥሩ ላይሆን ይችላል ነው። ስለዚህ ይሄ value judgment ነው። normative analysis is a matter of opinion ይወላችሁ ቀደም ባልነው opinion that cannot be provided disproved with refers to facts ያ ማለት opinion ነው። ምንም disproved የምታደርግበት ይሄ ተቀበል የምትልበት የሆነ ነገር አይደለም። as a result any disagreements on normative statements can be resolved through vote ነው። ስለዚህ ምናልባት ይሄንን ነገር ባያግባባ በኖርማቲቭ ኢኮኖሚክስ የማትግባባባቸው ነገራቶች በሙሉ ምን ታደርጋለህ? በምን ትፈታዋለህ ማለት ነው? በቮይድ በድምፅ ብልጫ ትፈታዋለህ ነው። ሰዎች ቢኖሩ አንድ አይዲያ ቢመጣ ሁለቱ የተስማሙበትን ይጸናል እንደማለት ነው። ኤግዛምፕል the government should introduce schools feeding program in all school አለ። ይሄ ሐሳብ ነው። መንግስት በሁሉም ትምህርት ቤት የምገባ ስርዓት መተግበር አለበት አለ። አንዱ ሰው ደግሞ መጥቶ አይ ይሄ ትክክል አይደለም፣ መንግስት ወጪው መቀነስ አለበት፣ ለምንድን ነው የምገባ ስርዓት በሁሉም ትምህርት ቤት መካሄደው ሊል ይችላል። ይሄ ራስ ሐሳብ ነው። ስለዚህ እንደዚህ አይነት ነገር ሐሳብ ይመጣል ነው።
ዜር ሹልድ ቢ ዘ ገቨርንመንትስ ኢንተርቬንሽን ዘ ኢኮኖሚ ዌንኤቨር ነሰሰሪ። መንግስት በኢኮኖሚ ላይ ጣልቃ መግባት አስፈላጊ ነው አለ። አይ አስፈላጊ አይደለም፣ ነፃ ገበያ ሊሆን ይገባል፣ መንግስት በኢኮኖሚ ላይ ጣልቃ መግባት የለበትም ብሎ ደግሞ አንድ ሰው ሊያወራ ይችላል ነው። ስለዚህ ይሄንን ልዩነታቸው ይህንን ነው እንደምትረዱት ተስፋ አደርጋለሁ ማለት ነው። ስለዚህ እነዚህ የሁለቱ ልዩነት በዚህ ልክ ነው። ይሄ የግል አስተያየትና እውነታ የምንላቸው በታችኛው ክላስ የተማርናቸው ናቸው ማለት ነው። ስለዚህ እነዚህን የዛሬ ፓርት ስሪ የትምህርታችን ርዕስ ይህንን ይመስላል። ይህንን ለብዙዎች እንዲዳረስ በቲክቶኩ ሼር፣ ኮፒ ሊንክ እንድታደርጉ እና ፎሎ እንድታደርጉ ጋብዛለሁ። በዩቲዩብ ቻናሌ ደግሞ ሰብስክራይብ እያደረጋችሁ ለሁሉም እንዲደርስና እንድታዩልኝ እንድታበረታቱኝ ፈልጋለሁ፣ እጋብዛለሁ የሚለውን ሀሳብ ለመስጠት ነው። አመሰግናለሁ።